ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጠው መረጃዎች መካከል የተወደዳችሁ የቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ኢትዮጵያን፣ ሶማሊያንና ኤርትራን ጨምሮ የአፍሪካ ቀንድ ሀገራት ላይ የሚኖሩ ተጽዕኖ ደግሞ ከፍተኛ ይሆናል። ሁቲዎች በቀይ ባህር ላይ የሚያደርጉትን የመርከብ እንቅስቃሴ የሚያውኩ ከሆነ የንግድ መስመሮችም ከማስተጓጎል ባሻገር በቀጠናዋ የጸጥታ ስጋቶችን የሚያሳድጉ ሲሆን የኢኮኖሚ ቀውስም ያባብሳሉ ሲሉ የቀጠናው ተንታኞች ያስረዳሉ። የዓለም የነዳጅ ዘይት ቀውስ ኢኮኖሚያዊ ስጋት ውስጥም የጣላቸው የአፍሪካ ቀንድ ሀገራቶች በተለይ ጉዳዩን አሳሳቢ የሚያደርገው የሁቲ አማጽያን በዚህ ጦርነት ውስጥም በቀጥታ መሳተፋቸው ነው። ዶክተር ሙክራብ የሁቲዎች በቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ ሀገራቶችን የዓለም ኢነርጂ ቀውስ በቀጥታ እንዲሰማቸው ያደርጋል ብለዋል። ዛሬ በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረውን ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያለውን የፖለቲካ ኃይሎች መካከል የሚፈጠረውን ልዩነት መነሻ ላይ ጥያቄ እንዲያነሱ ያደርጋቸዋል። አቶ ሙክራም ይናገራሉ። ዛሬ ወታደራዊ መሪ ቡርኪና ፋሶን የራሷ አማራጭ አካሄድ አላት ሲሉም ተደምጠዋል። አማራጭ ስላሉትም ስርዓት ግን ዝርዝር መረጃ አልሰጡም። ትራኦሬ ስልጣን በያዙበትም ወቅትም በምዕራብ አፍሪካዊቷ ሀገር በሐምሌ 2016 ዓ.ም ወደ ዲሞክራሲ ለማሸጋገር ቃል ገብተው ነበር። ያስቀምጡት ቀነ ገደብ ሲጠናቀቅ 2 ወራት ሲቀረው ግን የሚመሩት ወታደራዊ መንግስት እቅዱን ለተጨማሪ 5 ዓመታት አራዝሞታል። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን እንቆይ። በመካከለኛው ምስራቅ ግጭት የኤምሬትስ በጦርነት መያዝ የሚያመጣው ጣጣ ሁቲዎች ለምን ስጋት ሆኑ? አሜሪካና እስራኤል በቴሄራን ላይ የከፈቱት ጦርነት 35ኛ ቀኑን ይዟል። የዓለም ሀገራት በነዳጅ ዘይት እጥረትም እየተፈተኑ ነው። እስካሁን ድረስም ድምጻቸውን አጥፍተው የነበሩት የሁቲ አማጽያን ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤሎች ብቻ ቢሆኑም የአፍሪካ ቀንድ ሀገራት ግን የሆርሙዝ ወሽመጥ ሁሉ ባብ-ኤል መንደብ ይዘጋ ይሆን የሚል ስጋትም ውስጥ ሰጥቷቸዋል። በመካከለኛው ምስራቅ ግጭት አንሳር አላህ በመባል የሚታወቀው ሁቲዎች መሳተፋቸው ከየመን ድንበሮች ባሻገርም በአፍሪካ ቀንድ ላይ ትልቅ እንድምታ አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፉበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድን ከዚህ ቀደም በመርከቦች ላይ ያደረገውን ጥቃትና ከቀጠናዋ ኃይሎች ጋር ያለውን ትስስር በዓለም ላይ በጣም ወሳኝ በሆኑ የንግድ መስመር ላይ ውጥረትን ጨምረዋል። ሁቲዎች በዚህ ጦርነት ውስጥም በርትተው ቢቀጥሉ ለኢትዮጵያና ለሌሎች አፍሪካ ቀንድ ሀገራት የሚኖረው ስጋት ምንድን ነው? የኢትዮጵያ ወዳጅ የተባበሩት አረብ ኤሚሬትስ በዚህ ጦርነት ያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀየር አዘግይቶት ይሆን? በኢትዮጵያ ፓብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥራት ተመራማሪ የሆኑት ዶክተር ሙክራብ ሚፍታህ በመካከለኛው ምስራቅ ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነ ከራርሟል ይላሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙክራም በአንድ በኩል በቀይ ባህር ዳርቻ የሚገኘው በየመን አብዛኛው ክፍል እያስተዳደሩ ያሉት የሁቲ አማጽያን መሆናቸውን ያነሳሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባቸው ጦርነት ውስጥም የግጭቱ ሁለተኛ ምዕራፍ አድርገው እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉ ያብራራሉ። የመካከለኛው ምስራቅ ጉዳይ ተንታኝ የሆኑት የኤርትራዊ መሐመድ አቡበከር በበኩላቸው ሁቲዎች በባብ-ኤል መንደብ የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳ ይናገራሉ። 15 በመቶ የዓለም ንግድ መርከብ የሚንቀሳቀስበት በባብ-ኤል መንደብ የሚዘጋ ከሆነ በምጣኔ ሀብቷም ከወደቦቹ በሚገኘው የምትደጎመው ኤርትራ ፈተና እንደሚገጥማትም ጨምረው ገልጸዋል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይም ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች በባብ-ኤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድም ስለሚኖር ስጋት መፍጠሩን እንደማይቀርም ጨምሮ አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውንም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምዱም ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካን
ጦር ኃይል ሰፈሮችን እንዲሁም የሀገሪቱን መሰረተ ልማቶችም አጥቅታለች። ከዚህ ባሻገር የዓለም 20% ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴሄራን በቀይ ባህር ዙሪያ ያሉ አጋሮች በመጠቀም በባብ ኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችልም የፖሊሲ ጥናት ተመራማሪው ዶክተር ሙክራም ያስረዳሉ። በርካታ የፖለቲካ ልሂቃን የተገደሉባት ኢራን የሚፈጸምባትን ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤ ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓን ጨምሮ ገልጸዋል። የቀንዱ ሀገራት በርካታ የኢኮኖሚ ዘርፎቻቸውን የሚደግፉት በቀይ ባህር በኩል በሚመጣ የነዳጅ ዘይትና የምርቶች አቅርቦት መሆኑን በማስታወስ የዚህ መስመር መስተጓጎል ጫናው ከፍተኛ መሆኑን ነው ይላሉ። በተለያየ አጋጣሚ ኤርትራ ሁቲዎችን ትደግፋለች የሚል ክስ ቀርቦባት እንደነበረም ያስታወሱት አቶ መሐመድ በበኩላቸው የመካከለኛው ምስራቅ ቀውስ ወደ ቀይ ባህር የሚሰፋ ከሆነ አሜሪካና አጋሮቿ በአካባቢው የሚገኙ ደሴቶችን በመጠቀም ጥቃቶችን ለመፈጸም ፍላጎት ማሳየታቸው እንደማይቀርም ጠቅሰዋል። ይህ ደግሞ የኤርትራን መንግስት ስጋት ነው ያሉትን ተንታኝ አስመራ እነዚህን ደሴቶች ዋሽንግተንና አጋሮቿ እንዲጠቀሙ የማትፈቅድ ከሆነ በጸጥታ ብቻም ሳይሆንም በጂኦፖለቲክስም በጣም ትጎዳለች ሲሉ አብራርተዋል። ሁቲዎች በመካከለኛው ምስራቅ ግጭት ላይ ቀጥተኛ ተሳታፊ መሆናቸው ሌላው ስጋት በሶማሊያ ከሚንቀሳቀሰው አልሸባብ ጋር የአሜሪካን ተጽዕኖ ለመቋቋም ትብብር ለማድረግ ስምምነት ያላቸው መሆኑን አንድ ጉዳይ እንደሆነም የፖሊሲ ጥናት ተመራማሪው ያስረዳሉ። እነዚህ ሁለት አካላት በአፍሪካ ቀንድ ትብብር የሚያደርጉ ከሆነ የአሜሪካና የእስራኤል የቅርብ አጋር የሆኑት የተባበሩት አረብ ኤሚሬትስ ፍላጎት ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋት እንዳለም ጠቅሰዋል። አፍሪካ ቀንድ ባሉ ሀገራት ዘንድም እንደ ተባበሩት አረብ ኤሚሬትስ ያሉ ሀገራት ጠንካራ የሆነ ተጽዕኖ ስላላቸው በመካከለኛው ምስራቅ ያለውን ጦርነት የማይረግብ ከሆነ ኤሚሬትስ ኢንቨስትመንቷ ላይ ሁቲዎች ወይንም አልሸባብ ጥቃት ሊፈጽም ይችላል ሲሉም ስጋታቸውን ገልጸዋል። ዶክተር ሙክራብ የኢራን መንግስት የአሜሪካና የእስራኤል ጥቅም በባህረ ሰላጤው ያራምዳሉ ያሉ ሀገራትንና መሰረተ ልማቶችን ሲደበድቡ ሁሉም ላይ በእኩል አለማጥቃቱን ይናገራሉ። ከኩዌት፣ ከኳታር፣ ከኦማንና ከሳውዲ አረቢያ ሁሉ በተለየ ኢራን ወደ ተባበሩት አረብ ኤሚሬትስ የሚሳኤልና የድሮን ጥቃት በተደጋጋሚ መፈጸሟ አስታውሰዋል። የኢራን አጋር የሆኑት ሁቲዎችም ወይንም ደግሞ አልሸባብም በአፍሪካ ቀንድ ያለውን ማንኛውም የተባበሩት አረብ ኤሚሬትስ ኢላማ ማጥቃታቸው እንደማይቀርም ጨምረው ይናገራሉ። በኢትዮጵያና ኤርትራ ውጥረት ላይ የሚኖረው ውጤት በመሰረታዊነት የአፍሪካ ቀንድ ያሉ ግጭቶችን የአፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረ መሆን አለመሆኑን እንድንጠይቅ እድል የከፈተ ይመስለኛል። በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቃኖቻቸው በአመራሮቻቸውና ወይም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ይኖራል፣ ወደ ግጭት እንደማይገባ በከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድ ላይ ጠንካራ ፍላጎት ያላት በመሆኑ የምትደግፋቸው ኃይሎች በአሁኑ ወቅትም በሱዳን እንዲሁም ከዚህ በፊትም በሊቢያ የመንግስትና የስርዓት ለውጥ ለማምጣት ጥረት ሲያደርጉ መቆየታቸውን ጠቅሰዋል። ስለዚህም በኢትዮጵያም ሆነ በአፍሪካ ቀንድ የሚኖረው ግጭት የተባበሩት አረብ ኤሚሬትስ ተሳትፎ የእነሱን የብሔራዊ ደህንነት ፍላጎት ከማሳካት ባሻገር የእነዚህን የአፍሪካ ሀገራት ውስጣዊ አለመግባባትን የሊቅ ተግባቦት መጥፋት ለሀገሩ ከማሰብ የመነጨ ልዩነት አለመሆኑን በከፊል የሚያሳይ ይመስለኛል ሲሉም ተናግረዋል። አቶ መሐመድ በበኩላቸው በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ለቢቢሲ ተናግረዋል። ለዚህም ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካረር የተፈጠረው ጠቅላይ ሚኒስትር አብይ የባህር በር የህልውና ጉዳይ ነው ካሉ በኋላ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይ ከጅቡቲ ከሶማሌላንድ ጋርም እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሚሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው መሐመድ ያምናሉ። አክሎም ዩናይትድ አረብ ኤሚሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያ የባህር በር ባለቤት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያትም በአሁኑ ወቅትም በአፍሪካ ቀንድ ሊደረግ የሚችሉ ጦርነቶችን ለመደገፍ የምትችልበትም ሁኔታ ላይ አለመሆኗንም ይናገራሉ። በዚህም ምክንያትም በመካከለኛው ምስራቅ የተቀሰቀሰው ቀውስ የተፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኗ አንጻርም በሙሉ አቅምና በፍላጎት በአፍሪካ ቀንድ ጉዳይ ውስጥም ለመሳተፍ የምትችልበትም አቅም ላይ አይደለችም። ስለዚህም ለወራት እየተጋጋለ የቆየው ከዛሬ ነገ ጦርነቱ ይቀሰቀሳል ሲባልለት የነበረው የኢትዮጵያና የኤርትራ ውጥረት ፈንድቶ በአሁኑ ወቅትም ጦርነቱ እንዳይፈጠር ምክንያት እንደሆነም ያምናሉ።
ለህዝቡ የዲሞክራሲ ጉዳይ እንዲረሱ ትዕዛዝ የሰጡት የቡርኪና ፋሶ መሪ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ዲሞክራሲ ይገላል፣ የሀገሪቱን ህዝብም መርሳት አለበት ሲሉም በቴሌቪዥን በተላለፈው ቃለ መጠይቅ ተናግረዋል። ከ3 ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ወታደራዊ መሪ አብዛኛው የአፍሪካ ሀገራት የዲሞክራሲ ስርዓት አያስፈልግም ብለዋል። ባለፈው ጥር ላይ የቡርኪና ፋሶ መንግስትም የሀገሪቱ መልሶ ለመገንባት በሚል ሁሉንም የፖለቲካ ፓርቲዎች አግዷል። ትራኦሬ ሐሙስ ዕለት በተላለፈው ቃለ መጠይቃቸው ህዝቡ ዲሞክራሲያዊ ጉዳይ መርሳት አለበት፣ ዲሞክራሲ ለኛ አይሆንም ብለዋል። ራሳቸው የምዕራቡ ዓለም ኢምፔሪያሊዝም እንደሚጋፈጡ አብዮታዊ መሪ አድርገው የሚያቀርቡት የ38 ዓመቱ ፕሬዝዳንት ሊቢያን ተመልከቱ፣ ለኛ ቅርብ የሆነች ምሳሌ ናት ሲሉም ተደምጠዋል። ትራኦሬ በምሳሌነት የጠቀሷት ሊቢያ ለ4 አስርት ዓመታት በኮሎኔል መሐመድ ጋዳፊ አስከፊ አገዛዝ ስር ነበረች። በዚህ ጊዜ ግን የሊቢያ መንግስት ድጎማ የተደረገበት ቤት፣ ነጻ ትምህርትና ነጻ የሕክምና አገልግሎት ለህዝብ ያቀርቡ ነበር። ጋዳፊ 40 ዓመት ከተሻገሩ የስልጣን ቆይታ በኋላ በምዕራባውያኑ ጣልቃ ገብነት በታገዘ አመፅ ተገለዋል። ሀገሪቱ ከዚህ በኋላ ምርጫ ለማድረግ አልቻለችም። ሊቢያ በሁለት ባላንጣ አስተዳደር የተከፈለች ሲሆን በርካታ ታጣቂዎች ቡድኖችም ይንቀሳቀሱባታል። ትራኦሬ በሰጡት ቃለ መጠይቅም ምዕራባውያን ኃይሎች ዲሞክራሲን ለመገንባት በሚሞክሩበት በየትኛውም የዓለም ክፍል ሲገኙ ደም መፋሰሱ አብሮ ይኖራል ብለዋል። ከቅርብ ዓመታት ወዲህ ጥቂት የማይባሉ ወታደራዊ የመንግስት ፍንቀላዎች ቢስተዋሉም አብዛኞቹ የአፍሪካ ሀገራት በመደበኛ ሁኔታ ምርጫቸውን ያካሂዳሉ። አንዳንዶች ምርጫዎቻቸው ግን የተጭበረበሩ ናቸው በሚል ወቀሳ ይቀርብባቸዋል። ጋቦንና ጊኒ ውስጥም የሚገኙ ሁለት ወታደራዊ መሪዎችን ባካሄዱት ምርጫ አሸናፊነታቸውን አውጀዋል። ትራኦሬ ከወራት በፊትም ስለተላለፈው የፖለቲካ ፓርቲዎች የማፍረስ ውሳኔን በቃለ መጠይቅም አንስተዋል። ፖለቲካ ፓርቲዎች እንደ ከፋፋይ፣ አደገኛና ከአብዮታዊ ፕሮጀክት ጋር የማይጣጣሙ አድርገው እንደሚቆጥሯቸውም ገልጸዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባል ሁሉንም መጥፎ ምግባሮችን የተላበሱ ነው፣ ውሸታም፣ አደርባይና አፈጮሌ ነው በማለትም ተናግረዋል። የወታደራዊ መሪ አማራጭ ስርዓትን ባቀረቡበትም የራሳችን የሆነ አካሄዳለን፣ የማንንም ለማስመሰል እንኳን እየሞከርን አይደለም። እዚህ ያለነው ነገሮች የሚከወኑበት መንገድ ሙሉ በሙሉ ለመቀየር ነው ብለዋል። ባህላዊ መሪዎችንና ከታች የሚነሱ መዋቅር ዋና ሚና የሚጫወቱበት እንዲሁም ሉዓላዊነት፣ አገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት የመገንባት አስፈላጊነት በአጽንኦት አንስተዋል። ትራኦሬ ሀገሪቱ እየመሩ ያሉትን ተቃዋሚዎች፣ መገናኛ ብዙሃንና የሲቪል ማህበረሰብ ቡድኖችን በማፈን ነው። መንግስታቸው ተቺዎችን ከእስላማዊ ታጣቂዎች ጋር በሚደረገው ውጊያ ፊት ለፊት በማሰለፍ እየቀጣ ነው የሚል ክስ ጨምሮ ይቀርብበታል። ይህም ቢሆን ግን ወታደራዊ መሪው ባላቸው ፓን አፍሪካዊ ራዕይ እና በምዕራባውያን ተጽዕኖ ላይ የሚያሰሙት ትችት የተነሳ በአህጉሪቱ በርካታ ደጋፊዎች አሏቸው። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።